እሺ ዛሬ ወደ ኋላ ወደ 16ኛው ክፍለ ዘመን የአፍሪካ ቀንድ ታሪክ እንጓዛለን። እጅግ አስገራሚና ቀጠናውን ለዘላለም የቀየረ ግዙፍ ታሪካዊ ማዕበልን ነው የምንዳስሰው። ይህ ማብራሪያችን በዋናነት በሁለት ታላቅ መሪዎች ዙሪያ የሚያጠናጥን ይሆናል። በአንድ በኩል የክርስቲያኑ መንግስት መሪ አጼ ልብነ ድንግል፣ በሌላ በኩል ደግሞ የአዳል ሱልጣኔት መሪ ኢማም አህመድ ኢብራሂም ወይንም በታሪክ አጠራር ግራኝ አህመድ። ታዲያ ከዚህ ሁሉ ግጭት ጀርባ ያለው እውነተኛ ታሪክ ምንድን ነው? አብረን እንመርምር። እስቲ አንድ ጥያቄ ላንሳላችሁ። ለዘመናት የሁለቱም ወገን የሃይማኖት አባቶች እና ጸሐፍት ይህንን ጦርነት የሃይማኖት የበላይነትን ለማረጋገጥ የተደረገ ፍልሚያ ነው እያሉ ሲነግሩን ኖሯል አይደል? በታሪክ መዛግብትም ጎልቶ የሚታየው ይሄው ነው። ግን ነገሩን ጠለቅ ብለን ስንመረምረው ይህ የተለመደ ትርክት ትልቅ ጥያቄ ውስጥ ይወድቃል። ጦርነቱ በእርግጥ የሃይማኖት ብቻ ነበር ወይስ የተደበቀ ሌላ እውነታ አለው? አሁን እዚህ ላይ በጣም የሚገርመው እውነታ ምንድን ነው? ሃይማኖት ሰዎችን ለጦርነት ለማነሳሳት እና ለማስተባበር እንደ ትልቅ ርዕዮተ ዓለማዊ ማመካኛ አገልግሏል እንጂ የመነሻ ምክንያቶቹ ሙሉ በሙሉ ቁሳዊ ነበሩ። እውነተኛው ግጭት ምን ላይ ነበረ መሰላችሁ? የረጅም ርቀት የንግድ መስመሮችን የመቆጣጠር ፍላጎት እንዲሁም በቆላማ አካባቢዎች የተከሰቱ ከባድ የአካባቢ እና የአየር ንብረት ጫናዎች ናቸው። አያችሁ፣ ግጭቱ ከመሬት ከውሃና ከሀብት ክፍፍል ጋር በጥብቅ የተቆራኘ ነው። ዛሬም ቢሆን የሀብት እጥረት ሰዎችን እንዴት ለግጭት እንደሚዳረግ ስናስብ የዚህ ታሪክ ቁም ነገር ምን ያህል ወቅታዊ እንደሆነ በቀላሉ እንረዳለን። እሺ፣ በዚህ ማብራሪያችን 5 አበይት ነጥቦችን በቅደም ተከተል እናያለን። አንደኛ፣ ንግድ፣ መሬት እና ሃይማኖት። ሁለተኛ፣ የሁለቱ ተቀናቃኝ መሪዎች መነሳት። ሶስተኛው፣ ወሳኙ ግጭት። አራተኛ፣ የሰፋ የመጣው የእስልምና ግዛት እና በመጨረሻም አምስተኛ፣ ታሪካዊ ትሩፋቱን እንዳሳለን። ቀጥታ ወደ መጀመሪያው ክፍላችን እንግባ። ንግድ፣ መሬት እና ሃይማኖት። ነገሩ እኮ በአንድ ጀንበር የተፈጠረ አይደለም። ከ18ኛ ክፍለ ዘመን ጀምሮ በምስራቅ ኢትዮጵያ በሕዝብ ቁጥር መጨመር ምክንያት ከልክ ያለፈ የግጦሽ አጠቃቀም ተከስቶ ነበር። ታዲያ አርብቶ አደሮቹ የተሻለ የግጦሽ መሬት ፍለጋ ወደ ከፍተኛ ቦታዎች ለመስፋፋት ሲሞክሩ በክርስቲያኑ መንግስት ጦር ወደ ኋላ እንዲመለሱ ይገደዱ ነበር። በዚህም የተነሳ በውሃ ጉድጓዶች እና በከብት ስርቆት ዙሪያ የሚደረጉ ግጭቶች እየተባባሱ መጡ። በ15ኛ ክፍለ ዘመን ደግሞ የንግድ መስመርን የመቆጣጠር ፍክክሩ ጣሪያ ነካ። ይህ ሁሉ ተደማምሮ ነው እንግዲህ በ16ኛው ክፍለ ዘመን ለተፈነደው አጠቃላይ ጦርነት ምቹ መደላደል የፈጠረው። አሁን ደግሞ ወደ ክፍል 2 እንለፍ። የሁለት ተቀናቃኝ መሪዎች መነሳት። እስቲ መጀመሪያ አጼ ልብነ ድንግልን እንመልከት። አጼ ልብነ ድንግል ወደ ስልጣን የመጡት እኮ ገና በ11 ዓመታቸው ነበር። ታዲያ በወቅቱ በሳል በነበሩት በእቴጌ ኤሌኒ እየታገዙ መንግስታቸው እጅግ ጠንካራ አቋም ነበረው። በ16ኛው ክፍለ ዘመን መጀመሪያ ላይ ጉልህ ድሎችን በማስመዝገብ አዳልን ጨምሮ አብዛኛዎቹን የሙስሊም ሱልጣኔቶች ለክርስቲያኑ መንግስት ገባር አድርጎ ነበር። የልብነ ድንግል መንግስት በወቅቱ ምን ያህል ሰፊ እና ኃይለኛ እንደነበር መገመት አያዳግትም። በአንጻሩ ደግሞ የኢማም አህመድ ኢብራሂም መነሳት አለ። ኢማም አህመድ በድሬዳዋና በጅግጅጋ መካከል በምትገኝ ሁበት በምትባል ስፍራ ከተራ ቤተሰብ ነው የተገኙት። እሳቸው ከሌሎች መሪዎች የሚለያቸው ምንድን ነው? የህዝቡን እውነተኛ ችግር በሚገባ መረዳታቸው ነው። እርስ በርሱ ይዋጋ የነበረውን የአፋር፣ ሶማሊ፣ ሐርላ እና ሐረሪ አርብቶ አደር በአንድነት አስተባበሩ። ማህበረሰቡ የተሻለ የግጦሽ መሬት እና ሀብት እንዲያገኝ በማድረግ እውነተኛ ቁሳዊ ጥያቄያቸውን መለሱ። ይህንንም ከእስልምና አስተምሮ ጥበቃ ጋር በማዋሃድ እጅግ ጠንካራ ኃይል ፈጠሩ። ታዲያ ነገሩ ወዲህ ነው። በ1520 የኃይሉ ሚዛን ተቀየረ። ኢማም አህመድ ሰራዊታቸውን በሚገባ አጠናክሮ ስለነበር ለክርስቲያኑ መንግስት ይከፈል የነበረውን ግብር አንከፍልም አሉ። ይህ እርምጃ ቀጥታ የጦርነት አዋጅ ነበር። ከዚያም በ1527 በክርስቲያኑ መንግስት ላይ ይፋዊ ዘመቻ በመክፈት ባሊን፣ ዳዋሮን፣ ፋታጋርን እና ሌሎች ግዛቶችን በቁጥጥር ስር መዋል ጀመሩ። ይህም ወደ ክፍል 3 ያሸጋግረናል፣ ወሳኙ ግጭት። እስቲ ያስቡት፣ ዓመቱ 1528 ነው። የኢማም አህመድ ጦር ወደ መሃል እየገሰገሰ ነው።
አፄ ልብነ ድንግል የመጣባቸውን ታላቅ ስጋት ተገነዘቡ። ይህንን ለመመከትም ከየግዛቱ የተወጣጣ እጅግ ግዙፍ ጦር አሰባሰቡ። አሁን አዲስ አበባ ከምትገኝበት ስፍራ ወደ ምስራቅ አቅጣጫ 50 ኪሎ ሜትር ርቀት ላይ አሰፈሩት። ውጥረቱ አይታል ነው። ሁለቱ ግዙፍ ኃይሎች ፊት ለፊት ተፋፍጦ በ1529 በሽምብራ ኩሬ ጦርነት ላይ የነበረው የሰራዊቶች ንጽጽር ስናይ ልዩነቱ እኮ በጣም አስገራሚ ነው። የክርስቲያኑ ሰራዊት በቁጥር እጅግ ግዙፍ ነበር፣ በደንብም ታጥቆ ነበር። ግን ምን ዋጋ አለው? ከባድ የሎጂስቲክስ ችግሮች ነበሩበት። አመራሩ የተበታተነ እና የጋራ ስትራቴጂ የሌለው ነበር። በሌላ በኩል ደግሞ የአዳል ሰራዊት በቁጥር አነስተኛ ቢሆንም ምንም የሎጂስቲክስ ችግር አልነበረበት። እጅግ ተነሳሽነት ያለው፣ ፈጣን ተንቀሳቃሽነት የተላበሰ፣ ተለዋዋጭ የጦር ስልጠቶችን የሚጠቀም የተዋሃደ ጦር ነበር። ውጤቱስ የታሪክን አቅጣጫ የቀየረ አስገራሚ ክስተት ሆነ። አነስተኛው የኢማም አህመድ ጦር ግዙፉን የክርስቲያን ጦር አሸነፈው። ቀጥሎ የምናየው ክፍል 4 የሰፋ የመጣው የእስልምና ግዛት ነው። በዚህ ግዙፍ ታሪካዊ ማዕበል ውስጥ አንዲት እጅግ ማራኪና ጠንካራ ሴት ብቅ ትላለች። ባቲ ድል ወንበራ። እሷ የአዳል ታዋቂ ወታደራዊ አዛዥ የነበሩት የማፉዝ ልጅ እንዲሁም የኢማም አህመድ ሚስት ነበረች። ታዲያ አባቷ በተገደሉበት ወቅት ይህንን ለመበቀል ስት ባለቤቷን ኢማም አህመድን ያለማቋረጥ ታበረታታ እንደነበር ታሪክ በስፋት ይዘግባል። ግን እኮ ማብረታታት ብቻ አይደለም። ይቺ ሴት የነበራት ጽናት ማይታመን ነው። ነፍሰ ጡር በነበረችበት ወቅት እንኳን በበቅሎ መጓዝ እስኪያቅታት ድረስ ባለቤቷን በዘመቻዎች ሁሉ አጅበዋለች። በጣም የሚገርመው እውነታ ደግሞ በ1531 በይፋት እንዲሁም በ1533 አሁን ትግራይ በሚባለው አካባቢ በተደረጉት ከባድ ዘመቻዎች መካከል ሁለቱን ወንድ ልጆቿን በጦር ሜዳ ላይ መውለዷ ነው። ይህ እንግዲህ በወቅቱ የነበረውን የጦርነቱን ትኩሳት እና የሰዎቹን ቁርጠኝነት ቁልጭ አድርጎ ያሳየናል። ከሽምብራ ኩሬ ድል በኋላ የሆነውን እንመልከት። የስልጣን ግስግሳሴው እጅግ ፈጣን ነበር። የሸዋ፣ የአማራ፣ የላስታ እና እስከ ሰሜኑ መረብ ምላሽ ድረስ ያሉ ግዛቶች በቁጥጥር ስር ዋሉ። በ1535 የኢማም አህመድ ግዛት ከዜላ እስከ ምጽዋ የተዘረጋ ሰፊ ግዛት ሆነ። እናም እዚህ ላይ ትኩረት ልንሰጠው የሚገባው ነገር ኢማም አህመድ ዝም ብለው ግዛት መያዝ ብቻ ሳይሆን አዲስ የሲቪል አስተዳደራዊ ቢሮክራሲ ጭምር ይመሰርቱ ነበር። የሚያሳየው የተደራጀ የመንግስት ስርዓት የመገንባት ራዕይ እንደነበራቸው። እናም ወደ መጨረሻው ክፍላችንን ደርሰናል። ክፍል 5 የመጨረሻው ትሩፋት። የአፄ ልብነ ድንግል የህይወት ፍጻሜ እጅግ ልብ የሚነካ ነው። ገና በ11 ዓመታቸው በተላለቅ ግርማ ሞገስ ነግሶ የነበሩት ያ ጠንካራ ንጉሥ ከሽምብራ ኩሬው ሽንፈት በኋላ ሕይወታቸው ሙሉ በሙሉ ተመሰቃቀለ። በ1530ዎች በተከታታይ ከቦታ ቦታ ለመሸሽ ተገደዱ። ያን ያህል ታላላቅ ግዛት ይመሩ የነበሩት መሪ በመጨረሻም በ1540 በስደት ላይ ያሉ በሕዘን እና በድካም ሕይወታቸው አለፈ። በአጭር ጊዜ ውስጥ የኃይል ሚዛን እንዴት እንደሚገለበጥ የሚያሳይ አሳዛኝ የታሪክ ገጽ ነው። ታዲያ የዛሬውን ማብራሪያችንን ስናጠናቅቅ ይህን ትልቅ ጥያቄ ላንሳላችሁ። አፄ ልብነ ድንግል እና ኢማም አህመድ ያደረጉትን ይህንን ታላቅ የ16ኛው ክፍለ ዘመን ጦርነት ብዙ ጊዜ እንደ ሃይማኖት ጦርነት እናስታውሰዋለን። ግን ዛሬ እንዳየነው ከጀርባው የነበረው እውነተኛው ሞተር መሬት፣ የንግድ መስመር እና የህዝቦች የኑሮ ህልውና ነበር። ታዲያ ታሪክ ግጭቶችን ለትውልድ ማቆየት ያለበት በምን ምክንያት ነው? ሰዎቹ በሰጡት ርዕዮተ ዓለማዊ ማመከኛ ወይስ ጦርነቱን በወለዱት በእውነተኛ የሰው ልጆች ቁሳዊ ፍላጎቶች? ይህንን ታሪካዊ ትንታኔ አብረን ስለመረመርን ደስ ብሎኛል። በሌላ አጓጊ ርዕስ እስከምንገናኝ ድረስ ታሪክን ከመጠየቅ ወደ ኋላ አንበል።